ጓደኛዬ እነኚህ ልጆች አስወግጄ የራሴ ማድረግ አለብኝ። ምን ማለት ነው? የሞት ልጆች እኮ ናቸው። እንዴት እንደዚህ ታደርጋለህ? እባክህ እስካሁን አሳድጊያቸዋለሁ። የራሳቸው ጉዳይ። ይሄማ የማይሆን ሀሳብ እኮ ነው። እንዴት ይሆናል? የሚገርም ሀሳብ አለኝ። ሁለቱንም በቅርቡ አስወግዳቸዋለሁ። ሰላም ነው? ሰላም ነው። እንዴት ነህ? አለ ሰላም ነው? ሰላም አለ። የሆነ ስራ ልሰጥ ነበር። ምን ነበረ? ሰውን ከነመፈጠሩ የሚያስረሳ መድኃኒት አለ? ይኖራል፣ ግን ይወደድብሃል። እከፍልሃለሁ፣ ችግር የለውም። ስራውን የምትሰራው ግን አንተ ነው። እኔ የምሰራው ከሆነ ክፍያ ያስጨምራል። ችግር የለውም፣ እከፍልሃለሁ፣ አያሳስብህ። ይሄን ነገር ግን ከኔና ካንተ ውጪ ማንም ሰው ማወቅ የለበትም። ኧረ እሱ አያሳስብ፣ ችግር የለውም። ስራዬ ነው። እኔ ምልክት እሰጥሃለሁ፣ ጊዜና ቦታውን አሳውቅሃለሁ። ቻው። አየህ በቃስ። ወንድሜ ስናደ ብብቆሽ እንጫወት። እሺ ና እንውጣ። ግን እኔ መጀመሪያ የምትጠበቅ የትም ብትደበቅ ነው ያገኛለሁ። ትንሽ አታገኘኝ። ወንድሜ እዚህ ጋር እንጫወት። እሺ አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም። ወንድሜ አልነጋም። ምን አይነት ልጋልጥ ነው? ወንድሜ እዚህ ጋር ነው የሚደበቀው። እንዴት እዚህ ጋር አይሆንም? ወንድሜ 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 ወንድሜ
ምን ነው የምታለቅሰው? ወንድሜ ጠፋብኝ። ወደ ቤት አልመጣም። የታባቅ ለመጣ ነው ልጅን ጠፋብኝ የምትለው? ድብብቆሽ እየተጫወተን ነው የጠፋብኝ። ድብብቆሽን ይሄን ፈልገህ ካልመጣ እዚህ ግቢ ድርሽ እንዳት ውጣ። ወንድሜንማ ፈልጌ ያገኘዋለሁ። ዛሬ ቁልኝ ልክ ምን ማየሩ ራሱ አልገባልንም። አው ተፈተፍ እንበላው ነው ደምና ተፈተፍ እንበላው። አው እናት አንተ ምን እሺ ነው እዛ ጋር መላሳ ይኖር አይገራ ተዘጋጅ በግን ብለው እንዴ? አዎ ተዘጋጅ። ሶሪ አባቴ ወይኔ ስልኬን በሉኝ። እነዚህ የውሻ ልጆች አገኛቸዋለሁ እኔ። ስልኬን ይዘውት ሄዱ። እነዚህ ውሾች አገኛቸው። ዛሬ አየር ቀንቶናል ነው ምን እኮ በቃ ነገር ነቃ። ኧረ ብራዘር እኔ ጋርም አለ ያበደ ዕቃ ብያ ላይ ይሽም እንዳንቺ ኧረ አንተ ምን የተመታ ነው እንደሚያለው እናት ዛሬ የኔ ቀን አይደለም እናቴ የሌለን ይደብር ምን ማለት ነው? እችን አሁን እናንቀለቅላታለን። እሺማ ግድ ነው ግድ አንቺ ግን የምራት ነሽ እንቁና እናቴ ምንድነው ዛሬ እንደዛው ታናደሽ ያጂ መጣሁ ራስነሽ እናቴ አንቺ በቃ ዛሬ ብቻሽን ስራ ፈታሽ ነው። ኧረ ዛሬ ተሰራ ይላል አባቴ ታለም የተሰራ አዋ ግድ ነው ይመቻቻለን ካግጭናት ሸረን አንቺ ግን ታናድጃለሽ። ኧረ ማረፍ ፍለጋ ያለነበት ነው ያው ያደቅ የሌለ እናንተ እየጠበቅኳል እንደምን ጀምሮ ኧረ በቃ በእናትሽ ተነሱና እንቀልቅለው። አዎ በእናትሽ ተነሽ ዳክ ተነሽ በቃ እንሂድ። እጅህን ስጥ አለኝ ፈረንጅ እኮ እጅ ተይዞ ሊወሰድ ምን እጅ አለው የታት ሰነድ አያውቅም እንዴ ክንዴ እንደሚያነድ አታነሳም በቤትም አልመጣም። ምን ባክሽ ያጎት ሊፋታኝ አልቻለም እስካሁን እያሳደደ ምንድነው እሱ ደግሞ ይፈታል እንዴ? እሺ አሁን ወንድምስ ነገር ከምን ደረሰ? ምን ባክሽ እሱ ነገር አሳሳቢ ነው። ሳላገኘው አሁን 12 ዓመት አለፈው። በቃ ይዞ እናገኘው ለና ትጨናነቅ። ደግሞ ለምንድነው ስልክህ የማይሰራው? ምን ባክሽ ስልኬንም እኮ በሉኝ። በቃ ትናደድ አሁን ተነስ ወደ ቤት እንግባ።
ሰይዶ አሁን እዚህ ከተማ ሞልቷል። የት ብዬ ነው የምፈልገው? ይሄን በት ያን በት ኧረ ምንድን ነው ዛሬ ተፍተፋ ነገር እንደ ቁርስ የሌለ ሆኜ አረቡ አይ በቃ ተነስተን ተፍ እንበላ። ደግሞ ምንድን ነው ማይዛ ይጠይቃል። ኧረ ምን እሺ ነው እየመጣች ነው። ሰላም ነው? ሰላም ነው። እንደው ሰይድ ቤት ጠፍቶኝ ነው። አታውቅም? ሰይዶንም አውቀዋለሁ ብራዘር። እስቲ ሙች በል። የምሬ ነው። መነሻ ደውይለትም ውስጥ አለ ግን እኔ ማንበብ አልችልም። አንጣው ስልኩን እናውጣለን። ሰይድ የሚለው እናውጣለን። ግን አደዳ ከሰይድ ጋርማ ቤተሰብ እኮ ነን። እዛ ነው የምንደርስ። አንቺ ስልኩን አውጭለት እስቲ። ሰይድ የሚለውንሽ በዚህ ጋር ነው የምትሄደው። ሰምተኛል አይደል? በዚህ ጋር ነው የምትሄደው። ሂድ ወደዛ በእናትህ። ምን ይመስል ለቀኝ ትብላ አንቺ ነው ውጪ እባክሽ፣ መተናል። ተገኘ ይላል። አቦ ይመችሽ። ትችያለሽ። ነይ ግቢለት። አቦ በቃ ተነሱ፣ ከዚህ ጋር እንሂድ። ዛሬ የሚገርም ቁርስ ነው የተበላው ነው የምላችሁ። አሁን ከዚህ በኋላ ሌብነት አቁመን ተረዳችሁኝ አይደል? እንደ ማንኛውም ሰው ሰፈር ቀይረን የራሳችንን ስራ እንፈልጋለን። ምንድነው የምታወራው አንተ? በቃ ትንሽ ሸቀል አድርገን እንሸበልላለን። ምንድነው የሚለው? አይ እንደሙዳችሁ በቃ ትንሽ ሸቀል ካላችሁ ፒስ። በቃ በእናትህ አሁን እሱን እንርሳውና ደግሞ ጃጉስ ለቤተሰቦችሽ እኮ ነግረሽን አታውቂም። እስኪ አጫውች ይነገረን እኮ በቃ ይነገረን በራችን ላይ ደግሞ ማነው ልጅ የጣለው? እኔ ምንም ማስታውሰው ነገር የለም። ታውቃላችሁ አሁንም ድረስ ከእንቅልፌ ስነቃ እናንተን ያየሁት። እናም እናንተ ናችሁ ቤተሰቦች። እናንተን ብቻ ነው የማውቀው። አዎ በቃ ይቅርታ፣ አትጨናነቂ። እንሂድ በቃ ከዚህ በቃ እኛ አለንልህ፣ አትጨናነቅ።
ወዴት እየሄድሽ ነው? ቲያትር ቤት ሸኘኝ። አብረን ማንም ሰው አልተከተለንም። እንዴ ባለፈው ስልክ የሰረቁኝ ልጆች አገኘኋቸው። መስላችሁ